አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ይሄ የምታዩት ያስኩት በእጄ ማለት ነው ለልጆቷ የተገዛ ነው። ሌላ ቦታ የምልከው ነው። ኩባያዎቹና ጆጉ ናቸው። ከነጆጉ ብቻ ማለት ነው ያለው ነው። እነዚህ የምታዩቸው በጣም የሚያምሩ ናቸው። አይገፉም ማለት ነው። የተገዙት 2800 ብር ነው። ሰርቪሱ የብቻው ነው። እሺ ይሄ ደግሞ ከነ ሰርቪሱ ነው። ለእናንተ ላሳያችሁ ብዬ ነው። ሲልቨር ከለር ነው። 4300 ብር ነው። በጣም ያምራል። ውብ ቆንጆ እቃ ነው ማለት ነው። ይሄና እንደምታዩት ይሄን ይመስላል ሰርቪሱ። እንዳለ እንደዚህ አድርጋችሁ ማቅረብ ትችላላችሁ ማለት ነው። ዴይ ቱ ዴይ መጠቀም የምትችሉበት እቃም ስለሆነ ያን ያህል ብዙ ይሰበራል እንትን ይላላችሁ የምትጨናነቁበት አይነት እቃ አይደለም ማለት ነው። ይኸውና እዚህም ጋር አሉ እነዚህ የሴራሚክ ዲስቶች አሉ ማለት ነው። እዚህ ጋር ደግሞ የምታዩት እቺ ረከቦት ናት 4500 ብር ናት። ህይወትና እንደምታዩት እንግዲህ በስፌት ስታይል እየተሰራች ናት። በዛ ጎል ዙሪያዋን ከለር አለው። ይቺ ሰማያዊ ነች፣ ግን ሌላ ከለርም ከፈለጋችሁ ሌላ ከለር አለው ማለት ነው። ይሄንን በ4500 ብር ነው የተገዛው። ያትና ፍክት ያለች ናት። በጣም ቆንጆ ናት። እዚህ ጋር እናት መፍጫ ነው። አክሰሰሪ የሌለው ነው የምፈልገው፣ መቀየሪያ የሌለው ነጭ ሽንኩርት መፍጫ የሌለው ነው የምፈልገው ስላለችኝ ይሄኛው 2000 ብር ነው የገዛውላት ማለት ነው። ይሄንን የምታዩትን ማለት ነው። ያንኛው ደግሞ ያለው ይጨምራል። እዚህ ጋር ደግሞ ለሽንኩርትም ለስጋም ለተለያዩ ነገሮች መፍጫ የሚሆን አለ። ይሄኛውም ተጨማሪ ይፈልጋለሁ ስላለችኝ በኤሌክትሪክም ማኑዋል መስራት ይችላል፣ ግን ሁለት መፍጫ ስለፈለገች ይሄኛው ደግሞ 3500 ብር ነው ማለት ነው። ይሄንን ከቪዲዮ ላይ አይታ ስለፈለገችው አብሮ ተጨማሪ ይገዛልኝ ስላለች ነው ማለት ነው። ይሄና ላስቲክ አለው። ልክ በዚህ መልኩ ነው። ይሄን ብረስ ከላይ ያደረጋችሁ ነው እንትን የምትደረጉት ማለት ነው። ያያችሁት እንትኖቹ ይሄንን ይመስላል ማለት ነው። ሌላው እዚህ ጋር የምታዩዋቸው እንግዲህ እነዚህ ውብ የሆኑ ሳህኖች አሉ። ለእናንተ በዛው የቀረጽኩኝ ነው። ኦቭን አለ። ኦቭን በጣም ቆንጆ ኦቭን ጎልደን ረከቦት በጣም ነው የሚያምረው። ለሷ እቃ እየመረኩ በዛው ቪዲዮ አድርጌው ነው ማለት ነው። የምትፈልጉ ልጆች ካላችሁ ማዘዝ ትችላላችሁ። እዚህ ጋር ሲልቨር ወይም ይሄ አይምን ጎልደን ከለር ያሉት ሰርቪሶች ማለት ነው። እነዚህ በ5000 ብር ነው የሚሸጡት። ሶስት ናቸው 5000 ብር ናቸው። በጣም ነው የሚያምሩት። ይሄው እነዚህ ጋር ያሉት ብርጭቆች አሉ፣ የተለያዩ እንትኖች አሉ። እነዚህ ደግሞ 2800 ብር ናቸው ማለት ነው። የተለያዩ ሴሪዎች አላቸው አብረው ቆንጆ ናቸው። በጣም ያምራሉ እነዚህ ማለት ነው። የምታዩቸው ጥቅልል አድርጎ ሁሉንም ነገር ባንድ የሚይዙ ነው። ይሄንንም አንዱን እንትን ስላለችኝ አንዱን ይሄንን ገዝቼላታለሁ ማለት ነው። ከለር የፈለገችው ይሄን ነው። ለሴራሚክ ብረት ድስት ምናምን ስለገዛች ለሱ እንትን እንዳይልባት ማለት ነው። ይሄኛው መፍጫ ደግሞ እንትን ያለው ነው። እሺ ይሄ አክሰሰሪ ያለው ያልኳችሁ ማለት ነው። ይሄኛው ያውና እነዚህን የመሳሰሉ የሴራሚክ እንትኖች አሉ፣ ድስቶች አሉ። ለእናንተም በዛው እንድትመርጡ ስለፈለኩኝ ነው። ልጅቷ የመረጠችው በጥቁሩ ያለውና ይሄ የምታዩት ማለት ነው ጥቁር ያለው ነው። እነዚህ ሁሉ ሴራሚክ ብረት ድስቶች ናቸው። በጥቁር ያለው ነው እሷ የመረጠችው። ይሄንኛው ነው። እዚህ ጋር ደግሞ ያሉት እንትኖች አሉ፣ ሳህኖች አሉ። በዚህ በኩል ላይ ያሉ በጣም ቆንጆ ቆንጆ ሳህኖች አሉ። ሴራሚክ ብረት ድስቱን የገዛሁላት 16000 ብር ነው ማለት ነው። እሷ የመረጠችውን 5 ነው። አንድ መጥበሻ አለው እስከ መጥበሻው 5 ማለት ነው። 4 ድስት አለው ከትንሽ እስከ ትልቅ ድረስ አለው። ማንኪያ ምናምን አለው፣ ጭልፋና እንዲሁም ደግሞ የራሱ የሆኑ 4-5 እንትኖች አሉት ማለት ነው። ይሄው ከለር አማራጭ አለ። የፍሪጅ ሳህን ከፈለጋችሁ አለ። 3 በአንድም አለ። 3 በአንዱ 8000 ብር ነው የሴራሚክ ብረት ድስቱ ከላይ በኩል ያለው ይሄ ከላይ ያለው ማለት ነው። ይሄ የፍሪጅ ሳህኖች ናቸው 6000 ብር ናቸው ማለት ነው። እንግዲህ ይሄንን የሚያሳሰሉ ውብ የሆኑ እቃዎች አሉ ማለት ነው። እናንተ የሚጠበቅባችሁ ማዘዝ ብቻ ነው። አላችሁበት ቦታ አደርስላችኋለሁ። እቃችን ቅናሽ ነው። እንደማንኛውም እንትን ምርት አይደለም። ኳሊቲ የሆኑ እቃዎች ገንዘብ አላቂ ነው፣ ግን እቃ ብትይዙበት ደግሞ ለእናንተ አሪፍ ነው ማለት ነው። ሀገራችሁ ገብታችሁ እቃ ድጋሚ ማሟላት አይሆንባችሁም ማለት ነው። እና ስለዚህ ያው ብር ቢያስቀምጡት እየጨመረ ነው ነገሮች የሚሄዱትና እንትን በሉበት። ይሄና እነዚህ ያው ከዚህ በፊት እንትን ያልኳቸው ናቸው፣ ግን ሰሌክት ማድረግ የምትፈልጉ ልጆች ካላችሁ እንደ አማራጭ ነው። ይሄ የሴራሚክ ብረት ድስት ነው። 15000 ብር ነው ይሄ ማለት ነው። ይሄ 15000 ብር ነው። መጥበሻው ክዳን ያለው ነው፣ ክብ ነው። አሁን ላይ እየመጡ ያሉት በጣም የሚያማምሩ ናቸው። በጣም ነው የሚያስጎመጁት።
ቆንጆ ናቸው። ለአንድ እህታችን የተገዛ ነው ይሄ ማለት ነው። ከዚህ በፊት የተገዛ ነው ይሄኛው። ያው የዛሬው እህታችን ረከቦት ያዘዘችው ጆክ ማይካ ጆክ ነው ያዘዘችው። ሌላው ደግሞ እዚህ ጋር ያሉ የሴራሚክ ድስት እንዲሁም ደግሞ ሴሪ የሆኑ የፕላስቲኮቹን እንትኖች ነው ያዘዘች ማለት ነው። እነሱ ባንድ ሆነው ይላኩላታል ማለት ነው። ሁሉም የፈለጋችሁትን ያክል ማዘዝ ትችላላችሁ ማለት ነው። የምትችሉትን በአቅማችሁ ማለት ነው። ምክንያቱም እቃ ያው ሁሉም ነገር ታውቁታላችሁ። ኢትዮጵያ ውስጥ ያለ ነገር ሁሉም ጨመረ ነውና በየጊዜው እየጨመረ ስለሚሄድ ትንሽ ነገሯን ብቻ ነው የሚያሻሽሉ። ከዛ ውጭ ግን ጨመረ ነው የሚሏችሁና ትንሽ አስቸጋሪ ነው። ረመዳንም እየመጣ ስለሆነ እንግዲህ በረመዳን ሀገራችን መግባት እንፈልጋለን የምትሉ ልጆች ደግሞ ያው እንግዲህ ይቺን ስቲም ቡና እንትን ማያዝ ደግሞ ብዙ ሰው እየፈለጋት ነውና 1800 ብር ናት። ለአንዴታችን ገዝቼላት ነበር። እኛዋም ፈልጋለሁኝ ስላለችኝ ያው ይሄ መፍጫው ነው። እሺ መፍጫው ነው ይሄ ኖርማሊ። ይሄም ከቪዲዮ አይታ ነው ዛሬ ሁለተኛ ያዘዘችው። እንትኑ ከላይ ፕረስ የሚደረገው ልዩነት አለው፣ ግን እቃነቱ በጣም ቆንጆ ነው ሁለቱም ማለት ነው። ይሄና አክሰሰሪው ይሄንን ይመስላል ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ማየታችሁን አትርሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።